የሚበጣጠስ ደረቅ ጸጉርና የራስ ቅል መመለጥ አስቸግሯችኋል? ውድ የሆኑ የውጭ ምርቶችን መግዛት ሳያስፈልጋችሁ በቤታችሁ ውስጥ ሆናችሁ በሚገኙ ቀላል ግብዓቶች የጸጉራችሁን እድገት በከፍተኛ ሁኔታ ማፋጠን ትችላላችሁ። ዛሬ በሳይንስ የተረጋገጠና በባህላችን ውስጥ ትልቅ ቦታ ያለውን የተልባና የሮዝመሪ ተፈጥሯዊ ጄል አሰራር በዝርዝር እናያለን። ይህ ውህድ የራስ ቅል ከመመገብ ባለፈ ለሳሳ ጸጉር አስደናቂ ጥንካሬን ይሰጣል። እስከ ቪዲዮ መጨረሻ ድረስ በመከታተል እንዴት በቀላሉ ማዘጋጀት እንደምትችሉ ትማራላችሁ። ወደ አሰራሩ ከመሄዳችን በፊት እነዚህ ሁለት ግብዓቶች ለምን የጸጉር አዳኝ እንደሆኑ እኒ ተልባ ወይም ፍላክሲድ በውስጡ ከፍተኛ መጠን ያለው ኦሜጋ 3 ፋቲ አሲድን ይዟል። ይህ ንጥረ ነገር የጸጉሩ ስር በማጠናከር መበጣጠስን ሙሉ በሙሉ ያስቆማል። በተጨማሪም ቫይታሚን ኢ ስላለው ለጸጉራችን ተፈጥሯዊ እርጥበትንና አንጸባራቂነት ውበት ይሰጣል። ሮዝመሪ በበኩሉ በራስ ቅል ውስጥ ያለውን የደም ዝውውር በማነቃቃት አዲስ ጸጉሮች በፍጥነት እንዲበቅሉ ያደርጋል። ሁለቱ ሲቀላቀሉ ለጸጉር እድገት ተወዳዳሪ የሌለውን ኃይል ይፈጥራሉ። አሁን ወደ አዘገጃጀቱ እንለፍ። መጀመሪያ ንጹህ ድስት ውስጥ 2 ብርጭቆ ውሃ ታፈላላችሁ። ውሃው መፍላት ሲጀምር ግማሽ ብርጭቆ ንጹህ ተልባ ትጨምራላችሁ። በመቀጠል 2 የሾርባ ማንኪያ ያደረቀ ወይም ያልደረቀ የሮዝመሪ ቅጠል አብራችሁ ትጨምራላችሁ። ውህዱ መካከለኛ እሳት ላይ በማድረግ ለ10 ደቂቃ ያክል ታፈሉታላችሁ። ውሃው ወደ ወፍራምና የሚያቃጥል ጄልነት መቀየር ሲጀምር እሳቱን አጥፉት። እዚህ ጋር ነው ዋናው ሚስጥር፣ መጥለሉ ላይ ነው። ጄሉ ሳይቀዘቅዝ ወዲያውኑ በንጹህ ጨርቅ ወይም ማጣሪያ በመጠቀም አጥለው ፈሳሹን ብቻ ለይታችሁ አውጡት። ከቀዘቀዘ ለማጠል በጣም አስቸጋሪ ስለሚሆንባችሁ ነው። ብዙ ሰዎች የሚሳሳቱት አጠቃቀሙ ላይ ነው። ይህንን ጄል ከመጠቀማችሁ በፊት ጸጉራችሁ ንጹህ መሆን አለበት። ጄሉን በሳምንት 2 ቀን የራስ ቅላችሁን በደንብ ማሳጅ በማድረግ ተቀቡት። ከስር እስከ ጫፍ ካዳረሳችሁት በኋላ ለ30 ደቂቃ በመሸፈኛ ወይንም ሻወር ኬፕ ሸፍነው ያቆዩት። ከዛ ለስለስ ያለ ሻምፖ በመጠቀም በቀዝቃዛ ውሃ ታጠቡት። ሌላው ትልቁ ጥቅም ይህንን ጄል ምንም አይነት ኬሚካል ስለሌለው ፍሪጅ ውስጥ በማስቀመጥ እስከ 2 ሳምንት ድረስ መጠቀም ትችላላችሁ። ከተጠቀሱት ቀናት በላይ ካስቀመጡት ግን ተፈጥሯዊ ባህሪውን ሊያጣ ስለሚችል በአዲስ መተካት ይመረጣል። ይህንን ተፈጥሯዊ መፍትሄ በቤታችሁ ሆናችሁ ሞክራችሁ ለውጡን በኮሜንት አጋሩኝ። ለተፈጥሯዊ ውበት አጠባበቅና ለአጠቃላይ የሰውነት ጤና የሚሆኑ ጠቃሚ ምክሮችን በየሳምንቱ ለማግኘት ቻናላችን ሰብስክራይብ ማድረግ እንዳትረሱ። የደወል ምልክቷንም በመጫን ሁልጊዜ አዳዲስ ቪዲዮዎች ሲለቀቁ ቀድሞ ይመልከቱ። በተጨማሪ በየቀኑ የሚወጡ የጤናና የውበት መረጃዎች ከታች የመጀመሪያው ኮሜንት ላይ ያስቀመጥኩትን የቴሌግራም ቻናላችንን ሊንክ በመጫን ቤተሰብ ይሁኑ። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ።